እንቁራሪቷን ብቀምሳ አንቺን ታቀምስሽ ስላንቺ ምንም የሚመለከተኝ ነገር የለም እሺ እንደም ናቀምሳ አትወርዘጂ አይ ሽትኮ ነው አትወርዘጂ ወይኔ እነሱ ሽንኩርት ቃሪያ በርበሬ ቲማቲም አይበሉ እነሱ የሚበሉት ውሻ ሰላም እንዴት ናችሁ ውድ ቤተሰቦቻችን እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን እናንተም ባላችሁበት ሰላም ደህና እንድትሆኑ የሁልጊዜ ምኞታችን ነው ቤተሰቦች ታዲያ ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሰብስክራይብ ያደረጋችሁ የኛ ተወዳጅ ቤተሰቦች ደግሞ ላይክ በማድረግ እንጀምራለን ቤተሰብ ሌላም አዲስ ነገር አለ ምንድነው ካላችሁ ሀሴት ቲዩብ ተከፍቷል በራሴ ቲዩብ መጥቼላችኋለሁ ታዲያ ሊንኩ ከታች ይቀመጥላችኋል እየገባችሁ ሰብስክራይብ አድርጉ እንግዲህ ቤተሰቦች ዛሬ እጅ ከምን ካላችሁኝ ቆንጆ ቪዲዮ አዘጋጅቼላችኋለሁ ምንድነው ካላችሁኝ አብራችሁን ሁኑ አብርሽ ይመጣል ቀጥሬዋለሁ ዛሬ ቆንጆ ነገር ነው የምናሳያችሁ ምንድነው የሚለውን ቪዲዮውን ስታዩት በደንብ ይገለጥላችኋል ቤተሰብ አብራችሁን ሁኑ አብርሽ እንግዲህ ምን ጊዜም ነው ነግሬያችኋለሁ አርፋጅ ያረፍዳል እስከዛ እሱ እስኪመጣ ድረስ ሰብስክራይብ ያደረጋችሁ ተጠብቁናላችሁ ላይክ ያደረጋችሁ ተጠብቁናላችሁ ቤተሰቦች አብርሽ የመጣ ነው ሰላም ጤና ይስጥልን ወይ ሰላም አለኩሽም ለካንቺ መጀመሪያ እኮ የምር ነው እየቆረ እንዴነሽ ሰላም ነው አረፈርክ ብዙ አይ ምንም አላረፈርክም ያን ያህል 40 ደቂቃ አው 40 ደቂቃ ማጤና ያለው ሰው ምን አላት አይደል ሰላም ጤና ይስጥልን ውድ ምንወዳችሁና ምናከብራችሁ እኛ ተወዳጅ ቤተሰቦች እንዴት አላችሁልኝ በጣም ደህና ነን ነገርሻቸው እንዴ አይ አልነገርኳችሁም አንተ ስትመጣ ካንተ ጋር እነግራቸዋለሁ ውድ ቤተሰቦቻችን እንግዲህ ያው እዚህ ኮሜንት መስጫ ውስጥ እናስቀምጥላችኋለን የሀሱ ቲዩብ ተከፍቷል እዛ ላይ የገባችሁ ሊንኩን በመጫን ሰብስክራይብ ታደርጉ ዘንድ በአክብሮት እንጋብዛችኋለን ያው ለማብራራት ያክል ይሄን ቻናል ላይ የከፈትንበት ምክንያት ምንድነው ይሄኛው አሁን የምታዩት ዩቲዩባችን ብዙ ወደ እናንተ ተደራሽ የሆነ ስላልሆነ በዛኛው ደግሞ እንግዲህ ድል ከቀናን ብለን ከፍተናል እግዚአብሔር ይመስገን እንግዲህ ውድ ቤተሰቦቻችን በጣም እንወዳችኋለን ሀሱ ወይ ይላል ያው ደግሞ አርፍዶ ወይ እሺ እና እኔ በጣም ደስ ብሎ እኔ በቃ ለምንድነው እኔ ደስ ብሎ አጣድፍ አስቸኩዬ ስጠራ ምንም እንትን አትልም አሱዬ አንቺ አጣድፈሽ አስቸኩለሽ ከጠራሽኝ ተንኮል አይደለም ተንኮል አይደለም አብርሽ የምር ነው ተንኮል አይደለም በቃ ዛሬ ደስ ብሎኛል እንዴት ነው መጀመሪያ አላማረብኝም ቆንጆ ይሆንሽ አመሰግናለሁ ጀመርኩ አንቺ የሲሚንቶ መጠቅለያው የካኪው አለ አይደል እሱ በጠቅለልሽ ብሽሽ ራሱ በጣም ነው የምታምሪው እንዴ ይቦንብኛል እኮ ስለማይገባት ነው ቤተሰብ ተረዷት ይሄን በተጠቀለለኝ እንኳን ታምሪያለሽ ይያልኳት ነው ምንም ብዙም ባትለብሽ ይያልኩሽ ነው ነው እንዴ እሺ አመሰግናለሁ እሺ እንግዲህ ቤተሰቦች ዛሬ በጣም ደስ ብሎኛል ምንድነው ያ ስራ አግኝቻለሁ በስራው በዘለለ አብርዬ አትዋሺ አብርዬ ወይዬ ስራ አገኘው ሙሽራዬ ወይዬ ምን አገኘሽ ቆንጆ ስራ ማለት በቃ ለኛ ለምናስበው አላማ ቆንጆ ግጥም የሚል ስራ አግኝቻለሁ ደስ ብሎኛል ታዲያ እሱ ግን የምር በጣም ክፉ ነሽ ታዲያ በስልክ አነግሪኝ መጀመሪያ ወይኔ በስልክ እኔ አስቸኳይ ነገር ነው የምነግርህ ይጣርጭ ምንድነው ይኸውልህ እሺ በነገራችን ላይ ብቻዬን አይደለም የምሰራው ታግዘኛለህ አጋዥ አለኝ ብያለሁ እኔ ማለውበት በደንብ እና እኔ መስራው አካል ነኝ አዎ አካል እዚሁ ሀገር ውስጥ ኢምፖርት ኤክስፖርት ታውቃለህ ይሄ ከባድ ሚዛን ነው ከባድ ሚዛን በቃ ታፍብለና የምሬ ነው ማንኛ እንዴት ነው ኢምፖርት ኤክስፖርት እናደርግ ምን ይችላል በቃ እዚሁ እኛው ሀገር ባለ ነገር ኢምፖርት ኤክስፖርት እዚሁ ላለ እኛ አቅራቢ ነን እንፈልጥ ነው አይ እዚሁ ያው ምን ችለው እሱ ነው አይ አይደለም ሌላ ኮብስቶን ሌላ ሀገር አለ እኔ አላውቅም እሱን ያው ሄጃለሁ ከዚህ ሆነ ያለው እንደዋሊያ ከገራ ወጣው ነው እሺ ብቻ ግን እዚሁ ያለን ነገር እዚሁ ያለን ምርት ለአቅራቢዎች እና አሁን አጓጉተሽኛል ምንድነው እሺ መንጃ ፍቃድ አለ አይ መንጃ ፍቃድ እንኳን የለኝም ግን የአገር ፍቃድ አለክ እንዴ ሩጫ 11 ቁጥር ባስ ይሄው
ሩጫ ምን ይመስል 11 ቁጥር ባስ እንደውም ቤተሰቦቻችን ሯጭ ነው ይሉኛል እንዳያሳስብ እኮ ሩጫ ዛሬ ስራው መክሊትን እንደምታገኝ ቁጠረው አንተ መክሊት ታረጊ ነው እንዴ አትሌትን ቀጥን ብዬ ረዘም ብዬ ስታይ ቅልጥሜን ረዘም ብዬ ስታይ አትሌት እየመሰልኳቸው ነው እነሱ ራሱ ውድ ቤተሰቦቻችን እኔ መክሊቴ አትሌትነት አይደለም ምናልባት እኮ ፈይሳን መስያቸው ሊሆን ይችላል ፈይሳ ሯጭ እንዴ ባግራችን ምንም አይመስልም እኮ አይ ታዲያ አንቺ ራሱ ነው አይደለም ሩጫህን በአትሌትነት ይሄ አትሌት ሆነ ተወዳድረ ስራውን ንገሪኝ አሁን የምትጠቀምበት እሱን በኋላ እናወራለን ስራውን ንገሪኝ ምንድነው ስራው እንደዚህ ለስራ የሚጓጓ ሰው ታታሪ ባል እንዳለኝ ሳስብ ኦ ማይ ጋድ ደስታ ይሰማኛል እሺ ንገሪኝ ምንድነው ስራው ይኸውልህ ከአንድ የቻይና ሬስቶራንት ጋር ተደራድሬ ጨርሻለሁ ምንድነው ቻይና ከቻይና ሬስቶራንት ጋር ያው እኛ በአቅራቢያችን የምናገኘው ነገሮች እንዳለ እናስረከባቸዋለን እና እቃውን ቆይ ምን ነገር ነው እናስረከባቸው እኮ እኛ እቃውን ይዘን ስንሄድ ማለት ነው ትራንስፖርት አለን ከደሞዛችን ውጪ ማለት ነው ምሳ ቁርስ እዛው ካመሸንም እስከ ራት ይችሉናል እዛው ቤት ውስጥ ነው የምንበላው ስለዚህ እኛ የምናቀርብላቸው የሚገርም ቻንስ እኮ ነው የሚገርም እድል የምር አይገኝም ከቆንጆ እድል ነው ያገኘነው ስለዚህ ነው እንደዛ ያገኘሽው እንዴ ሂጂ አናገርኳቸው ከዚህ በፊት አስገብቼ ነበር ሲቪ ከዛ ደውለው ጠሩኝና እኛ አሁን በቂ ሰራተኞች አሉን ግን ኢምፖርት የሚያደርግ ሰው የለንም አሉ ያንን ነገር ደግሞ ማድረግ አቅሙ ስላለን እናንተ በጋራ ከኔ ጋር በሚሰራ ታዲያ ዝም ትያለሽ እንዴ ዝም ታልኩኝ የወርደስ ያመጣ አይ ግን ቆይ ምንድነው አይ አሁን የሚፈልጉት እነሱ እንደኛ ሀገር ሽንኩርት ቃሪያ በርበሬ ቲማቲም ምናምን ምናቀርብላቸው እንደዛ አይነት ነገር አይፈልጉም እነዚህ ጉሊት አይሄዱም እንዴ እነሱን ከፈለጉ ቻይና ጉሊት አያውቅም ብለህ ነው በደንብ ያውቃል ያው አይደለም እንደዛ አይነት ነገር አይደለም የሚፈልጉት እነሱ ሽንኩርት ቃሪያ በርበሬ ቲማቲም አይበሉ እነሱ የሚበሉት ውሻ ማንን አነን እየሰደብኩ አይደለም እነሱ የሚፈልጉትን ነገር ንጉሽ የሚጮህን ውሻ ይፈልጉታል ምን ሊያደርጉት ያው ሊበሉት ነው አንቺ ጤነኛ አይደለሽም መሰለኝ አሱ ያምሬና አረ ወላቢዋ እንዴ ምን ሆነ ነው ምንድነው ታዲያ ምን ልናደርግ ነው ውሻ እንይዝና አንተ አታርድም እኮ አብርሽ አንተ እንዴት ጭራሽም ላርድ ልፈልገሽ ነበር አታርድም በደም አሴት እንደዚህ አይነት ቀልድ ረፍ አይደለም አንተ አታርድም እኮ ነው ያልኩት አንተ ብቻ አትሌትነትን እየተጠቀምክ ሰፈር ለሰፈር እየሮጥክ ውሻ ታድናለህ ትሰጣለህ እነሱም ያደርጉታል ደግሞ ችግር የለም የመጀመሪያው ስራ ይሄ ይኸውልሽ አሱ እንደዚህ አይነት ቀልድ የምትቀልጂ ከሆነ የምር ደስ እኔ በእንደዚህ አይነት ነገር በውድ ነው የሚገዙት እውነት ደግሞ እሺ እኔ የለሁበትም አለበት ለጋራ ነው የምንሰራው እንዴት እኔ ውሻ ላግት እችላለሁ ላፍን እችላለሁ እንዴ እኮ አቅሜ እኔስ ምን ቦጣኝ ብዬ ነው ውሻ ማፍነው የኛ ቤት ውሻ አለ ከኛ እንጀምራለን አንቺ ስርዓት ያዥ ዋ ምን ችግር አለ ደግሞ ውሻ ብቻ እኮ አይደለም ጢንዚዛ እንቁራሪት ይኸውልሽ አሴት እንደዚህ ነገሮችን እኔ አልሰራም እነሱ በጣም ስለሚዘሉ ቶሎ ምን ሆነ ነው እንዴ አሁን አንቺ ምን አይነት ሀሳብ ነው ያለሽ ድርጅቱ በጣም ትልቅ ድርጅት ነው እዛው ነው የምንበላው ሰርቪስ አለ እኛ አንቺ ተባይልሽ ከፈለግሽ እንዳጠገቤ እንዳደርሽ እንዳነቂ አነካኪ ጾም መቃዘርኝ ምንድነው የበለጸም አሴት ስርዓት ያዢ አብርሽ ስራውን አልሰራም ልትለኝ እንደውም በስንት መከራ ነው ከስንት ሰዎች መርጦ እኔን እንደዚህ ረቅትሽን ተጠብቀሽ አውሪኝ ምንድነው ረቅት የሚጠብቀው አንቺ ምን አይነት ሀሳብ ነው የምታመጪው ግን እንዴ ውሻ ያልተበላበት ቢዝነስ ነው አብርሽ ስራውን አን እንደምትፈልገው እንዴ ከዛም በኋላ ቤት ለቤት ሰፈር ለሰፈር ሄድኩኝ እያልኩኝ ጋማ እያልኩኝ ለነሱ አቀርባለሁ አንተ እንደው ስራው እንዴት ነው የገባከው ወዘጂ እውነቴን አልጨብጥሽም እኮ ቻይኖ ጨብጥሽ ቻይኖማ ኮንቾር ሲንቻ ቻንቾንግ ተባብለን በደንብ አስተርጓሚ ያለው እኔም ደግሞ ቻይነኛ ያን ያህል የሚከብደኝ ሰው አይደለም ቺንቻ ስለ ቹንቻ አለኝ ይኸውልሽ ስሚኝ እንዲህ የሚባል ነገር የለም በፍጹም ማለት ነው ለምንድን ነው የሌለው ስሚኝ እኔ ከዚህ በኋላ እንደዚህ አይነት ሀሳብ ይዘሽ የምትመጪ ከሆነ አንቺ የፈለገ ነገር ቢሆን እኛ ውሻ ባህላችን ራሱ ይፈቅዳል እንዴ ባህላችን እኛ እኮ አንበለውም አብርሽ ደግሞ ጨካኝ ነሽ በጣም በጌታ አሰብ እኔ አንቺ ያሳደግሽውን ውሻ ወስደሽ እሺ በቃ የኛ ቤት ውሻ አይታረድም ደግሞ እኔ አላሳደግኩትም ምን ችግር አለ እንዴ ምን ችግር አለው አንቺ አልሰራም እሺ በቃ ውሻውን አንተ የሚያሳዝን ከሆነ ቶ እንቁራሪቱን ፈልግ ጊንጡን ፈልግ ደግሞ በጊንጥ የሚከፈለን ብር በጣም ከባድ ነው እነሱ እንዴት አጣጥመው እንደሚበሉት ይኸውልሽ አሱ ጊንጥ ነው የሚፈልጉት አይደል ለምን አንቺ አንጠልጥ ያሰጣቸው ማለት ጊንጥ ነው የምትመስዪው አንቺ ራስሽ እኔ ጊንጥ አዎ ጊንጥ ነኝ አንቺ አምሻል እንዴ
እንዴ ምን አይነት ቀልድ ነው የምትቀልጂው? ሀሴት እኔ እንደዚህ ስራ አልሰራም። እኔ ሲጀምር እንደዚህ ቁራሪት ምናምን የሚለሰልሱ ነገሮችን አልወዳቸውም። አንተ ለምን እንደዚህ በእጅህ እኮ እነሱ ናቸው የሚጠብሷቸው ቀቅሎም ጠብሶም አንቺ እባክሽ ምን ሆነ ነው አብርሽ? አንቺ እንዳትለኪኝ እንዴ ብላ ብትባል ምን ልትሆን ነው? ይዘ አንተ ስለለም ለምንድን ነው ስለምትለው? አልበላም እኔ እንደዚህ የለውበትም። አብርሽ ምን ሆነ ነው እንዴ? ስሚኝ ሀሴት አቤት ይሄ ያልሻቸውን እንዲህ የሚለሰልሱ ነገሮች የሚደብሩ ነገሮች የሚቀፉ ነገሮች አልወዳቸውም። ወይ አብርሽ አንተ ወደዳቸው ማና ለአንተ ከመውደድ ምን አለህ? አልፈልግም እንዴ እነሱ በጣም ወዷቸው ነው የሚመገቡት። ደግሞ እኮ በእናትህ ሰርቪስ ታችላል ምግብ እዛው በልተህ አንቺ እኔ አልበላም አልበላም። ለምንድን ነው የማትበላው? እንዴ ውሻ አግኝተህ ነው? ምን ሆነ ነው አብርሽ? ምን ሆነ ነው? አንቺ ለቀቂኝ። እሺ በቃ ውሻ ካስጠላ ጊንጥ ትበላለህ። አፈር ቢያቡ ምን ሆነ ነው? አንቺ ስርዓት ይኖርሽ። እሺ አትብላ፣ በቃ አትብላ። ስራ እሺ ሰርተህ ትበላለህ። ከሰራህ እኮ ሲጀመር እዛ ሲቀቅሉት ምናምን ብታይ ኦ ማይ ጋድ ቴስታቸው ሽታው ያውድሃል ገና ስትገባ አብርሽ ማለት ነው። ቆይ ልንገርህ አብርሽ እንዴ እንደሱ ጆሮውን ይዘማ እንዴት እንደማመጣ ቆይ ልቀቀውና ይኸውልህ መጀመሪያ ቻይናው ልክ ስገባ ማለት ሌላ ነገር ነው የመሰለኝ። ሽታው ደስ ሲል ሲያውድ በቃ በልተሻል እንዴ? አብርሽ ያምሻል እንዴ አንቺ? ኧረ ና እባክህ አያመኝም። ቆይ እኔ እንደዚህ በኋላ በቃም ሰው እንደዚህ አትለኝ። ወይኔ ሀሴት እስከዛሬ ተጸጽቻለሁ ነው የምትለኝ። እውነት እና ሀሴት እሺ ሳትነኪኝ ነው ትችላለሽ? አዎ እችላለሁ። ግን አንቺ ምን ስትይ ነው እንደዚህ ነገር ውስጥ የገባሽው? አንቺ እንትን አይደለሽ እንዴ? ሃይማኖተኛ አይደለሽ እንዴ? ሃይማኖተኛ ነሽ አይደል? አዎ ነኝ። ግን እና እንደ የማይፈቅድልሽ ነገር የምትበይው መጀመሪያ እኔም እኮ ብዬ ነበር እንትን አላወቅኩትም። አቀረቡልኝ። ሲቀርብ ብፉ በጣም ነው የሚያምር። በቃ በጣም ነው የሚያስጎመጀው። ኦ ማይ ጋድ ይውላልኝ ነው ብዬ አንዱን ግምት ሳደርገው ይሄ የውሻ ነው አልኩኝ። ከዛ ሳጣጥመው ቴስቱ ልዩን አቤት እንቁራሪት ጣት ነው የሚያስቆረጥመው እንቁራሪቱ። በስ አንተ እንቁራሪትኛ ንቀናት እስከዛሬ እንደዚህ ንጥር ስትልኛ መናቃችን አብርሽና አዳምጠኝ። የእንቁራሪቱ ይለያል ነው ምን ይለያል ወይ? ቆይ አንቺ ምን ቀምሰሽ ነው የመጣሽው እንደዚህ? እንቁራሪት ነው የበላሁት። ሌላ በተለይ ግን አለኝ የእንቁራሪቱን እንደዚህ በልተሽ በጣም ከተደነቅሽ የአይጥ ጥብስና ዱለታችንን ብቀምሽ አሉ። አልኩ ከዚህ በልጣት ስላችሁ በጣም ቴስቲ ነው አሉ። ኦ ማይ ጋድ እኔም ደግሞ በጣም ለሰኪኛ ምን ነው ሳትነኪኝ አውሪኝ እንደውም ናቀማችሁ አሽት እኮ ነው ያልኩት። ወይኔ ይኸውልህ አብርሽ ካንተ እኮ ብዙ የሚጠበቅ ነገር የለም። አንተ ብቻ ሰፈር ውስጥ እነዚህ ኃይለኛ በርስ ክፍት ፍልክ ብሎ የሚወጡትን እያደኑ ብቻ ማምጣት ነው። ትላልቅ ባመጣን ቁጥር ደግሞ ዋጋው ይጨምራል። ቡችሎች ከሆኑም ያው እነሱም ጥሩ ናቸው፣ ግን ዋጋቸው ይቀንሳል። ከቡችሎቹ ግን ትላልቆቹ ውሾች ናቸው የሚበልጡት ቡችሎቹ። እሺ ግን እሺ አሁን እኔ እሺ ብዬሽ አሁን ስራውን እንስራው ብለሽ እንኳን ትሰሪያለሽ እንዴታ ተፈራርሜ የመጣሁት በነገራችን ግዴታ ነው። በአንተ ስም የኔንም ያንተንም ፈርሜ ነው የመጣሁት። አብዱላ ተቀብያለሁ። እምቢ ማለት ነው ስራ እኮ አይደለም። ይኸውልሽ እኔ ስላንቺ ምንም የሚመለከተኝ ነገር የለም። እሺ እየሰማሽኝ ነው አይደል? አዎ ይሄን ተይብዬሻለሁ። አልሰማም ካልሽኝ ግን እኔ አያገባኝም። መቻልከኝ ከተፈራረምኩ በኋላ ለምንድን ማሰራ እንዴ አብርሽ? ለኔ እኮ ተፈራርም እሺ ተባብልን ቀብዱ ተሰጡኝ። ቀብዱን ይዤ ነው የመጣሁት። ይኸውልሽ አንድ ልረዳሽ የምችለው ነገር ቢኖር አንድ ነገር ነው። ምንድነው የምትረዳኝ? ያም ነገር ምንድነው እኔ ያለሁበትን ክላስ ለቅላችኋለሁ። ምክንያቱም ይኸውልሽ የቤት ኪራይ ብቻ ይከፍላሉ። እዛ እንቅልፍ ሲነሱኝ እንደው ሲያናውጡኝ የነበሩ አይጦችን በነፃ ይጠቀማሉ ማለት ነው። በቃ ይሄ የስራው እንትና ጽንሰ ሀሳብ እየገባ ነው ማለት ነው። በቃ ስራው እንደዚህ ነው። አንተ ቤት ያሉትን አይጦች ታመጣለህ፣ ሌሎች ሰፈሮችን በደሞ በእናንተም ሰፈር ያሉትን ውሾች ታቀርባለህ። አሁን የሰማሽ ነው የሆነ አንድ ይኸውልሽ እነሱ እንደው እኔ እነዛን አይጦች ከቤት ለማባረር ያላረኩት ነገር የለም። አንድ ነው ነገር አጭስባቸው ያው አንድ መድኃኒት ስጣቸው እንደውም ጠግባው አገሱብኝ እኔ ላይ። ይኸውልሽ ሴት ይጠፋሉ ብዬ ያሰብኩትን ነገር በጠቅላላ አድርጌያለሁ። እነሱ ጨራሽ ጠግባው ያጋሳሉ። የሆነ ቀን ቀለም ቀባቸዋል አይጦቹን በሚገባ ደንግጠው ይጠፋሉ ተብዬ ማለት ነው። ከዛ አንዷን አይጥ እንደምንም አድርጌ ቤት ውስጥ በሚያዙት ወጥመድ ያስኳቸውና ነጭ ቀለም ግጥም አድርጌ ቀብቼ ለቀኳት። ድመት እንድትመስላቸው ነው። ምን ድመት እንድትመስላ እርስ በራስ የተፈራሩ እንዲሮጡ ነው ይሮጣሉ ብለውኝ እኮ ነው። ቀለሜን አባከንኩኝ እና ጣፉ በመረዳ መጡልኛ። አብሬሽ ለኔም እያሉ እንደው እንቅልፍ ሲነሱኝ ነበረ። ስለዚህ እነዚህ አይጦች እነዚህ ቻይኖች ገብተው ይብሏቸው። እኔ ግን ይኸውልሽ በምንም ታምር አይጥ እንቁራሪት
አዞ ችግር የለውም እሱ ቀስ ብለን ነው ወደፊት የሚሆን ነገር ነው ደግሞ አብርሽ እንደዚህ ከአይጦቹ ጋር ቆንጆ ትውውቅ ካላችሁ እንደዚህ ያጣራሃቸው ቤት ያምሻል እንዲያሴት ምን አረኩኝ አትከተኛ አልፈልግም በቃ እንደምን ተከተልኩ አብርሽ አንተ እኮ ነው የምትከተለኝ የምር ያገራ ያጋባሽ ነው ምን ሆነሽ ነው ይኸውልህ እንደዚህ ጥብቅ ቁርኝነት ካላችሁ ከአይጦቹ ጋር ተጣራቸውና ስብሰባ አለ ብለህ ሲመጡ ወይ ደግሞ ቃለም ልቀባችሁ ነው ምናቸው እዛ ሲመጡ ይዘህ ለቻይኖቹ አለቀ በቃ ስራው እንደዚህ የተሳለጠ ይሆንልሃል አልሰራም ይቀልሽና ምርሽ ራሱ ግራ ያጋባኝ ነው እኔ ይኸውልሽ አስሚኝ እኔ በፍጹም እንደዚህ አይነት ስራ አልሰራም ትሰራለህ ለምን ነው የምሰራው ወይ ትሰራለህ እኔ እኮ ቀብዶ ወሰድኩ ደግሞ ከቀብዱ ጋር አንተ ትስማማለህ እንደዚህ አይነት አልጋ ባልጋ የሆነ ስራ አታገኝም ጄንስ ብለህ ስመህ ትቀበላለህ ትስማማለህ ብዬ ቀብዱን ደግሞ ግማሹን አጠፎታውን ከየት አባት አምጥቼ ነው የምሞላው እባክህ ነው እባክህ ንገረኝ ቅበሬ በቃ ቅበሬ እባክህ እሺ ቅበርሽ ወስጄ አይደለም ስራው ላይ እባክህ እምቢ እንዳትለኝ አንቺ ስሚ እምቢ እንዳትለኝ ቆይ የምርሽ ነው እሱ አይኔ ምሬ ነው እንደዚህ እንትቀልቀልጄ ተይኝ ታውቃለህ እኔ እኮ የቀለድሽ ይመስለኝ እሺ ቀብዱን ግማሹን አጥፍቻለሁ እኔ ደግሞ እምቢ የምትላል መሰለኝ ምክንያቱም እንደዚህ አይነት ቆንጆ ስራ የትም አይገኝም ውሻ እንደዚህ ቀባርኩ ይዞ ማንተ በየሰፈሩ እየዞርኩኝ ውሻ ሰው ያደለው ወንድ ነው የተባለ አንበሳ ያድናል እኔ ውሻ ላድን ጎሽ ቀስ በቀስ ደግሞ ወደ አንበሶቹ እንሄዳለን እኮ ምን አለበት ጤና ካለን ድፍረት ካለን ገንዘብ ካለን ወይ እንደው ማምለጥ የምንችልበት አጋጣሚ ኖር ይሆን ካምፕሶቹ ነው ኮሾቹ ከቻይኖቹ ነው እንጂ ከቻይኖቹማ ገንዘብ እንስጣችሁ ስራ እናስቀጥራችሁ እንኩ ብለው ከመጡ ቻይኖች እንዴት ነው ፊታችንን ማኑ ጀርባችንን አዙረን የምንሄደው ይሄማ ጦር ነው እንዴ ከዚህ እንደዚህ አይነት ስራ ይገኛል የትም አይገኝም እውነቴን ነው ተስማማ ግድ የለህም በቃ አንቺ ተበላላልሽኝ እኮ ዋ ካፈለክ እኮ ነው ደግሞ ሱስ ነው የሚያስይዘው አሁን እኔ ማለት ነው መጀመሪያ እንዳታፋፋፋ ብዬ ነበር ገዝን ስቀም ሰው ቴስት ሳረጋ ይለያል ነው የምልህ አንድ ብቻ ቅመሳት እስቲ ቅመሳት በተለይ ደግሞ እንቁራሪቷን ብቀምሳት አንቺ ቀምሰሽ እንዴ እንቁራሪቷ ቀምስም እንዴ ነን ከምቀምስ ምን አይነት እንጂ ናችሁ እውነቴን ነው አብረሽ አሴት ይኸውልሽ እኔ አሁን በጣም ትክክት ብሎኛል እንደዚህ ነገር የምሬን ነው አንቺ የማይሆን ነገር እንቁራሪት ፈረስ ምናምን ነገር አያ ችግር የለም ወንዝ ዳር አናጣም እንቁራሪት ውሻ ደግሞ በየሰፈሩ አናጣም አይጥ በየቤቱ በየቤቱ ጊንጥና አሁን የጊንጥና አድራሻ ነው ላገኛት ያቻሉ እንፈልጋታለን ኧረ አብረሽ እባክህ አታድክመኝ ይሄንን ቆንጆ የሆነ ስራ አግኝተን እንዴት ነው የምታጣጥለው ወይ አራይታው ፈጣሪ አረተው እንዴ አራችን ልጅ ከዚህ ከተገበ ወደዛ አድርግልኝ እንዴ ወደዛ አድርግልኝ እኔ ላንተ ብዬ ቆንጆ ስራ ይዤ አፈላልጌ ባመጣው ደግሞ ዘመኑ የኛ ኮሾች ጋር ወደፊት ኢትዮ ቻይና ሬስቶራንት በቃ ትክክል አልሰሩም እኮ እንዴ ይሄ ሾሆና ድፍን የሆነ እኮ በእኛ ሃይማኖት አይፈቀድም አይደል ስለዚህ በቃ እንደው በሬ በግ ምናምን አይጠቀሙም ያማህል እንዴ ለኛ ራሱ መች በቅቶ ነው ለነሱ በሬና በግ ምን ሰጣቸው ለራሱ ወደ ራሱ ማቶን ሰው ለኛ በቃ በግና በሬ ለኛ በቅቶ ነው ለነሱ ምን ሰጣው ምን ይላል ይሄ አሁን የመጨረሻ ነገር ንገረኝ ስራውን ትሰራለህ አሰራ ይሄ ሰፈር ለሰፈር እየተሽሎከለኩኝ ቡችላ የደረሰ ውሻ የደነደነ ውሻ እንደሱ ባቀረብ የመረጥኩኝ ውሻ ያመጣል ምን ችግር አለ ከዛም በኋላ ዝቅ ብዬ ደግሞ እንቁራሪት ምናምን በኢየሱስ ሐሴት ጥፊ ከፊቴ ነው ያልሰራም እንደዚህ ነገር አልሰራም ሐሴት አልሰራም እሺ እኔ በኋላ እንዳይጸጽት እኔ ይኸውልሽ አንቺ ማለት ነው እዛ ተመግበሽ መተሽ ጉንጬን እንዴት ምን ልስምኛል አጠገብ ይነደርሽ እሺ በቃ ደህና ቻሪክጣን ቻው ይሄን የበላሁት ምግብ የበላ ቀን ምን እንደ ሐሴት ይቅር በይን ብላ እግሬ ላይ እንደምትደፋ አውቃለሁ እየሄድሻስ ውድ ቤተሰቦቻችን እንግዲህ እኔ ደስ ይሏል ብዬ አመጣሁትን ስራ አልቀበልም ብሏል እንግዲህ ምን ማድረግ ይቻላል ለውጥ ከማይፈልግ ሰው ጋር አብሮ መኖር ከባድ ነው ስለዚህ ቤተሰብ እንደዚህ መስራት የሚፈልግ በውስጥ መስመር ያናግረኝ በቃ ብቻ ችግር የለውም አለም መስራት መብት ነው በውስጥ መስመር ያናግረኝ ከኔ ጋር እጅና ጓንት ሆነን እንሰራለን ሰላም አብረሽ በቃ ልቀቀኝ ስራ አልሰራም አልከኝ አልሰራም አልክ እኮ እኔ ቀብድ በልቻለሁ እያልኩ እሺ እሱን አቁመሽ ከኔ ጋር ሆናቺ ምን ይሄ አሁን ያልሽውን ተልካሻ ስራ ኧረ በጭራሽ ሰሪያለሽ አዎ በደንብ አድርጊ እንግዲህ እስከምታቆሚ እንዳትመለሽ እጂ ቀጥይ በቃ ሰላም እሺ አብረሽ ከምን ሄደ እንዴ ኧረ እየሄድኩ ነው ያዘኝ አብረሽ ሄድኩኝ እኮ እንዴ አይዘኝም እንዴ ልጅ ኧረ ያዘኝ አይዘኝም እንዴ አብረሽ ቻው ኮሌር ነው ቻው እሺ ቻው በቃ ሰላም አብረሽ
አንተ አብርሃም እኮነሽ አንተ እየሄድኩ እኮ ነው እንዴ ታዲያ ምን ልበልሽ ሄድኩ እኮ በቃ መጪው ጊዜ ከውሾቹ ጋር ብር ሆነ አላልሽም እንጂ ከውሾቹ ጋር ብር ሆኚ እሺ ነው ከቻይኖቹ ጋር እንዳንደኪኝ ከውሾቹ ጋር ተባለም እንዴ እና ማን እና ነው ሻይ አልኩም እኔ አላልኩም አንተ አልክ አሴት የምር በጣም ያሳል እንዳንደኪኝ እሺ ተነስ ረፊኝ እና እሺ አሁን ምን አርጊ ነው የምትለኝ እና ስራውን ላቁም አብርሽ ባክስ ቀልድ ነው የምር ያመራል እንዴ አንተ አብርሽ እስቲ ረፊኝ ለምንድን ማርፍ ጉድ ፈላ አንተ አብርሽ ስማኝማ ቅድም ግን ጊንጥ ነሽ ብለኸኛል አስወናች አናደሽኛል የምር ነው እሺ በቃ ይቅርታ ለጊ ምንድነው እሺ ከቻይና ጋር ትሰራለሽ አንተ ነው አውቄ ነው ያማል እንዴ ታስጠላ ደግሞ ኤክስፖርት ምናምን ብለሽ ስራ ያገኘን መስሎ ደስ ብሎኝ ነው በስራ ይቀልዳል አሁን እርባከ ዝም እኮ ሰፈር እየሮጥኩኝ ከቡችላ ጋር ዘሰረው እንትን ስል ውሻ አግኝታ ነው እንዴ ደግሞ ና በቃ ውሾ የለማ እንቁራሪቱ አይለችማ ምን አልበላሽም እንቁራሪት ወይ በጣሪ አንተ እንዴት ነው እንቁራሪት የምበላው ቅድም እኮ አጣጣምሻት እንደዚህ እሺ ኦኬ የሆነ አጣጣምሽ እኮ በልተሽ የምታውቂው ነው የምትመስዪው ይሄ ስትዘንድ ራሱ ተቀፈኛለች አይደለም ለበላታ በቃ ችግር ነው ምሳ ራሱ አልበላም በቃ ከዚህ በኋላ እኔ በላል ለምሳ ታርቀራለህ በቃ እንግዲህ ውድ ቤተሰቦቻችን እንደዚህ አይነት ስራ ካለ ጠቁሙን እንደዚህ ደስተኛ ሆኗል አብርሽ በስራው ተስማምቷል ውድ ቤተሰቦቻችን እናመሰግናለን እንወዳችኋለን ወንድ ቤተሰቦቻችን እንዳለው ነው በጣም እንወዳቸዋለን በጣም እናከብራቸዋለን በዚህ አጋጣሚ ሀሴት ቲዩብን ላይክ ሼር ሰብስክራይብ ማድረግ በፍጹም እንዳይረሳ አትነግራቸውም እንዴ ውድ ቤተሰቦቻችን ያው ኮሜንት መስጫው ላይ የሀሱን ቻናል እናስቀምጥላችኋለን ግን ያው ምንም አጠቅምም እያያችኋት ነው የውሻ ቻይና ሬስቶራንት ሄዳ ውሻ አቀርባለሁ ጊንጥ አቀርባለሁ በረሮ አቀርባለሁ ትላለች ከጠቀማችሁ ያው እንግዲህ ያው ገብታችሁ ኮሜንት ላይ ሊንኩን አስረናል ሰብስክራይብ አድርጓት ያው አሳድጓት እስቲ ከፍ አድርጓት ቤተሰብ እስከ ጊንጥ ይወድሻል እንግዲህ ቤተሰቦች እንዳለው ነው እጅግ በጣም ነው የምንወዳችሁ የገባችሁ ሰብስክራይብ አድርጉ ቆንጆ ቪዲዮዎችን ይዘን እንመጣለን ቀጣይ ቪዲዮ እስክንገናኝ ባይ